ህወሓት ደግሞ ወልቃይትን በፕሪቶሪያ ውል መሰረት አጽድቅልናለው። አብይ አህመድ ወልቃይት የፕሪቶሪያ ስምምነት አካል አይደለም፣ ወልቃይት ሌላ ፕሮሰስ ነው አላቸው። ደጋግመን ነግረናቸዋል። ወልቃይትን ኦህዴድ የሚፈልገው ለትግራይ መስጠት ብሎ የሚያስብ አይደለም። ይውልሲ በቃ ይሄንን በጣረጋግጬ ነግራቸዋለሁ። የፈለገው ይሄንን መዝግቡት፣ ይመዝገብ፣ እቺ ቀንም ትመዝገብ። at the end of the day የናብይ ካልኩሌሽን ወልቃይትን በተመለከተ የአማራማ አይሆንም የትግሬማ አይሆንም ብለው ለፌደራሉ ተጠሪነት ያለው ክልል ብለው ወልቃይትን ልክ እንደ ድሬዳዋ እንደ አዲስ አበባ ኦን አድርገው በቀጥታ እነሱ የሚያዙበት ምድር ማድረግ ነው የሚፈልጉት። የወልቃይትና የራያን ጉዳይ በተመለከተ የደራ የመተከል ሌላ የፓዊ ሌላ ንግግር ድርድር ውይይት ታደርግበታል። የወልቃይትንና የራያን በተመለከተ ክሌም የሚያደርገው ትግራይ ያለ የፖለቲካ ኃይል ከሆነ ያ ኃይል መነጋገር ይችላል። ከአማራው ጋር ነው መነጋገር የሚችለው።